ጤና ይስጥልን ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች የከበረ ሰላምታችን ባላችሁበት ቦታ ይድረሳችሁ እንላለን። በዚህ ዝግጅታችን በሰሜኑ የሀገራችን ክፍል እየተደረገ ባለው ጦርነት ዙሪያ ላይ የምናነሳቸው ሀሳቦች ይኖራሉ። እስከ ፍጻሜው አብራችሁን ቆዩ። ለመሆኑ ለሶስተኛ ጊዜ ተመልሶ የተጀመረውን የሰሜኑን የሀገራችን ጦርነት ወይም በፌዴራል መንግስቱና በህወሓት ታጣቂዎች መሃል የሚደረገውን ጦርነት ማን ጀምሮት ሊሆን ይችላል? የፌዴራል መንግስቱ፣ ህወሓት ወይስ ሌላ አካል ይሄ ጦርነት እንዲጀምር ምክንያት ሆኖ ሊሆን ይችላል የሚለውን ሀሳብ አንስተን እናያለን። እስኪ በመጀመሪያ የፌዴራል መንግስቱ ይህንን ጦርነት ጀምሮ ሊሆን ይችላል ብለን እንዩ። የፌዴራል መንግስቱ ይህንን ጦርነት ጀምሮ ሊሆን ይችላል የሚያስብሉን ሀሳቦችን ስናይ እንደሚታወቀው በአሁኑ ወቅት ምዕራባውያን ትኩረታቸውን በራሽያ እና በዩክሬን ጦርነት ላይ አድርጓል። እንደዚሁም በቻይና እና በታይዋን መሀል ያለው ሰጣ ገባ ላይ ትኩረታቸውን እዛ ላይ አድርጎ ነው ያሉት። በሌላ በኩል ቀደም ብሎ ኢትዮጵያ ውስጥ ለሚደረገው ጦርነት እየሰጡት የነበረ ትኩረት አንሷል ማለት ነው። ከዚህ ጋር ተያይዞ የፌዴራሉ መንግስት በአጭር ጊዜ ውስጥ የትግራይ ታጣቂ ኃይሎችን መደፍጠጥ እችላለሁ የሚል እሳቤ ኖሮት ይህንን ጦርነት ጀምሮ ሊሆን ይችላል የሚለው መላምት ነው። ሁለተኛው ህወሓት ራሱ ጀምሮ ሊሆን ይችላል የሚለው ነው። ይህንን ስናይ ደግሞ ቀደም ብዬ እንዳነሳሁት ምዕራባውያን ለህወሓት ይሰጡት የነበረ ትኩረት ስለቀነሰ የእነሱን ትኩረት መልሶ ለማግኘት ህወሓት ራሱ ይህንን ጦርነት ጀምሮት ሊሆን ይችላል የሚለው ሀሳብ እንደ መላምት ሊነሳ ይችላል። ሶስተኛው ከነዚህ ሁለት አካላት ውጪ ከፌዴራል መንግስትና ከህወሓት ታጣቂዎች ውጪ የአማራ ታጣቂዎች፣ ሚሊሻዎች ይሄ ጦርነት እንዲጀምር ትንኮሳ ፈጽሞ ሊሆኑ ይችላሉ የሚለው ነው። ይህንን ሀሳብ ደግሞ ስናይ አንድ ቀደም ብሎ ወልቃይት ላይ፣ ሁመራ ላይ፣ ራያ ላይ ይገባኛል ጥያቄ እያነሳ ነበር። ከዚህ የጦርነቱ የሰሜኑ የሀገራችን ጦርነት ጋር ተያይዞ እነ ወልቃይትን እና ሌሎችን ይገባኛል የሚለውን አካባቢዎች ተቆጣጥሮናል። የአማራ ልዩ ኃይል ኦር ታጣቂዎች፣ ሚሊሻዎች እነዚህን አካባቢዎች ቢቆጣጠሩም ምዕራባውያን እነ ወልቃይትን፣ እነ ሁመራን፣ እነ ራያን እንደ አንድ የትግራይ ክልል አካል አድርጎ ነው አሁንም ሚያያቸው ማለት ነው። ከዚህ ጋር ተያይዞ ሁለቱ ሀገር አካላት መንግስትና የፌዴራል መንግስቱና ህወሓት ለድርድር ከመጡ የአማራ ሚሊሻዎች፣ ታጣቂዎች፣ ልዩ ኃይሎችም ሚያዝያ 24 ላይ የጀመረው ጦርነት ከመጀመሩ በፊት ወደ ነበሩበት አካባቢ ይመለሳሉ ማለት ነው። የመመለስ ግዴታ ይኖርባቸዋል ማለት ነው። ከዛ አኳያ ይሄ ድርድር እንዳይደረግ የአማራ ታጣቂዎችና ልዩ ኃይሎች ትንኮሳ ፈጽሞ ሊሆኑ ይችላሉ የሚለው ነው እንደ መላምት የሚቀመጠው። ሌላኛውን ደግሞ ስናይ ፌዴራል መንግስትም ህወሓትም ለድርድር ሲቀመጡ፣ ለሰላም ድርድሩ ሲቀመጡ ገለልተኛው አካል በትግራይ ክልል ውስጥ በአማራ ክልል እና በአፋር ክልሎች ውስጥ የተፈጸሙ የሰብአዊ መብት ጥሰቶችን
የሚያጣራ አካል ይኖራል ማለት ነው። ስለዚህ ይሄ ገለልተኛ አጣሪ አካል አጣርቶ ያገኘውን ውጤቱን ይፋ ሲያደርግ ጥፋተኛ የሆነ ማንኛውም አካል ተጠያቂ ይሆናል ማለት ነው። ስለዚህ የፌዴራል መንግስቱ የህወሓት ታጣቂ ኃይሎችም ከተጠያቂነት ለመሸሽ አንዱ ላይ ትንኮሳ በመፈጸም ይሄንን ጦርነት ጀምሮ ሊሆኑ ይችላሉ የሚለው ነው። ይህንን ሀሳብ በሌላ በኩል ደግሞ ስናይ ለጦርነቱ የፌዴራል መንግስቱም ሆነ የትግራይ ታጣቂ ኃይሎች ዝግጅነት አድርጎ ወደ ጦርነቱ የገቡ አይመስሉም የሚል መላምት ደግሞ አለ። ያ ማለት እንበል የትግራይ ታጣቂ ኃይሎች ይህንን ጦርነት ለመጀመር ዝግጁ ሆኖ ቢሆኑ ነዳጅ አይዘርፉም ነበር። ለምን? ወደ ጦርነት ከተገባ የስንቅ ትጥቅ ለማመላለስ ነዳጅ ግዴታ ስለሆነ ማለት ነው። ያም ሆኖ ግን እዚህ ላይ አንድ የሚነሳው ነገር የትግራይ ታጣቂ ኃይሎች ይህንን ጦርነት ለመጀመር ዝግጅነት ቢኖራቸውም ነዳጁን የዘረፉት ሆን ብሎ ነው የሚል ሀሳብ ደግሞ ይነሳል። ይሄ ሀሳብ ደግሞ ምንድን ነው? የትግራይ ታጣቂ ኃይሎች ጦርነቱ ከተጀመረ የተለያዩ ትግራይ ውስጥ ያሉ ተራድኦ ድርጅቶች ክልሉን ትቶ እንደሚወጡ ስለሚያውቁ እነዛ ተራድኦ ድርጅቶች ደግሞ ትግራይን ለቆ ከወጡ የፌዴራል መንግስቱ በአየር ኃይል ይሄ የነዳጅ ዲፖ ላይ ጥቃት ይፈጽማል የሚል ስጋትና እሳቤ ስለነበራቸው ያንን ነዳጅ ከዛ ቦታ ለማሸሽ ነው ሆን ብሎ ዝርፊያውን የፈጸሙ የሚል እሳቤ ነው። የፌዴራል መንግስቱስ ዝግጁ ሳይሆን ነው ወደ ጦርነቱ የገባ የሚል እሳቤ አለ። ምክንያቱም ምንድን ነው? ከ5 ወራት በላይ ባስቆጠረ የተኩስ ማቆም ስምምነት ወቅት ላይ አስፈላጊውን ወታደራዊ የስንቅ ትጥቅ እንቅስቃሴዎችን በማድረግ ወደ ትግራይ አካባቢ ላይ ተጠግቶ ሰራዊቱን አስፈላጊውን ትጥቅና ስንቅ ማስፈር ይችል ነበረ። ከዚያ አኳያ ሁለቱም አካላት ዝግጁ አልነበሩም ለዚህ ጦርነት የሚሉ መላምቶችም ይነሳሉ። ያም ሆኖ ግን ይሄ ጦርነት ነው። ሁለቱም አካላት ወደ ጦርነት ገብቷል። እውነት ግን ምዕራባውያን ይሄ ጦርነት እንዲያበቃ ማድረግ አይችሉም ወይ የሚለው ነው። እዚህ ላይ ምዕራባውያን ማድረግ ይችላሉ። ምክንያቱም ብዙ ጊዜ አሜሪካ ምንም አታመጣም፣ አሜሪካ እንደዚህ ናት፣ ኢትዮጵያ ሀያል ሀገር ነበረች፣ በታሪክ ደረጃ የሚወራው ነው። የሚያሳዝነው ነገር ግን እኛ ታሪክ የሚያስተምረው ከትናንቱ ስህተት እንድንማር ነው። ሆኖም ግን እኛ የእኛን ታሪክ ስናይ ከስህተታችን መማራችንን ሳይሆን ታሪካችን የሚነግረን ከስህተታችን አለመማራችን ነው። ከዚህ አኳያ አሜሪካ ቀደም ብላ ጦርነቱ ሲጀምር አካባቢ አንዳንድ ጫና ለመፍጠር እርምጃዎችን መውሰድ ጀምራ ነበር። ለምሳሌ ኢትዮጵያን ከአጎዋ የመሰረዝ ሁኔታዎች ነበሩ። ያም ኢኮኖሚያዊና ማህበራዊ ጉዳዮች ላይ የራሱ የሆነ አሉታዊ የሆነ ጫና መፍጠሩ በተደጋጋሚም የተገለጸ ነበር። እነዚህ አይነት እርምጃዎች ወስዳ ነበር። ሆኖም ግን አሜሪካ መውሰድ የምችለው አሜሪካና ሌሎች እነ ጀርመንም ሌሎች ሀያላን የምንላቸው ሀገራት መውሰድ የነበረባቸው እርምጃ ወር ደግሞ ማሳደር የነበረባቸው ጫና ይሄ ብቻ ነው ወይ? ይህንን ለምንድን ነው ያንን ያላደረጉት የሚለውን በተወሰነ ስናይ አንድ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ገና ሲመጣ ጥሩ እንደ ሀገሪቷ ውስጥ ጥሩ መነቃቃቶች ነበሩ። እንደሚታወቀው ኢትዮጵያ ደግሞ በአፍሪካ በህዝብ ቁጥሯ ሁለተኛ ሀገር ናት። ከ120 ሚሊዮን ህዝብ በላይ ነው ያላት።
ስለዚህ ይቺ ሀገር እንደዛ መነቃቃት ካሳየች ቀጠናዊ ስጋት ለምዕራባውያን ቀጠናዊ ስጋት ልትሆን ትችላለች። ምክንያቱም እጇን በቀላሉ ጠምዝዞ የእነሱን ፍላጎት ፈጻሚ እንድትሆን ስለሚገድባቸው ማለት ነው። ከዛ አኳያ ይሄ የእርስ በርስ ጦርነቱ እንዲቀጥል ፈልጓል። ሆኖም ግን ይሄ የእርስ በርስ ጦርነቱ ደግሞ አሁን ካለበት በጣም ሰፍቶ ወደ ሌላ ምዕራፍ እንዳይሸጋገር ደግሞ ስጋት አላቸው። ምክንያቱም ምንድን ነው የኢትዮጵያ ጂኦፖለቲክስ ስናይ ኢትዮጵያ ውስጥ ያለው በኬንያ በኩል ኦሮሞ አለ፣ ኬንያ ውስጥ ኦሮሞ አለ፣ ኢትዮጵያ ውስጥ አለ። አፋር ውስጥ ጅቡቲ ውስጥ አፋር አለ፣ ኢትዮጵያ ውስጥ አፋር አለ። ሶማሌ ውስጥ ሶማሌ አለ፣ ኢትዮጵያ ውስጥ ሶማሌ አለ። ኤርትራ ውስጥ አፋር አለ፣ ኢትዮጵያ ውስጥ አፋር አለ። ሱዳን ውስጥ በርታው አለ፣ ኢትዮጵያ ውስጥ በርታ አለ። ደቡብ ሱዳን ውስጥ አኟ አለ፣ ኢትዮጵያ ውስጥ አለ። ኑዌርም እንደዛው። ከዛ ጋር ተያይዞ የኢትዮጵያ ወቅታዊ ሁኔታ አሁን ካለበት ከፍ ወዳለ ምዕራፍ የሚሸጋገር ከሆነ ትልቅ የሆነ ቀጠናዊ ስጋት ይፈጥራል። ምክንያቱም ወደ 83 ብሔረሰብ የሚኖሩባት ሀገር ናት። ከ120 ሚሊዮን ህዝብ ያላት ሀገር ናት። ከቀጠናው ጋር ያላት ማህበረሰባዊ መስተጋብሯ አሁን ቀደም ብዬ እንደጠቀስኩት ነው። ከዚህ ጋር ተያይዞ ሩቅ ሳንሄድ ደግሞ አልሸባብ አለ በቅርቡ ሶማሌ ውስጥ። ትንሽ አለፍ ስንል ደግሞ የመኒ ላይ የሀውቲ አማጽያን አለ። እነዚህ ሁኔታዎች ሲደመሩ የኢትዮጵያ ውስጣዊ ፖለቲካዊ ጉዳይ በጣም ከሰፋ ወደ ሌላ ምዕራፍ ከተሸጋገረ ለምዕራባውያንም ስጋት ስለሚሆን ነው። ምክንያቱም ቀይ ባህር አለ፣ ምክንያቱም የህንድ ውቅያኖስ አለ። ሰፋፊ ዓለም አቀፍ የባህር ላይ እንቅስቃሴ የሚደረግበት ቀጠና ስለሆነ ያ ነገር ስለሚያሰጋቸው ከዚህ በላይ ሰፍቶ እንዲሄዱ አይፈልጉም ልል ፈልጌ ነው። በተጨማሪ ህወሓት ቀደም ብሎ በአፍሪካ ህብረት ኮሚሽን በሚመራው የሰላም ድርድሩ አልገባም ብሎ ነበረ። ለመሆኑ ህወሓት ለምንድን ነው በአደራዳሪነት ወይም ደግሞ በአሸማጋይነት ኦባሳንጆን አልቀበልም ያለው የሚል ሀሳብ ስናይ ብዙ ሀሳቦችን ማንሳት ይቻላል። ግን ከነዚህ ሀሳቦች በጥቂቱ አንድ ኦባሳንጆ ቀደም ብሎ 6ኛውን ሀገር አቀፍ ምርጫ በታዛቢነት የታዘበ ሰው ነው። ምርጫውን አስመልክቶም መግለጫ ሲሰጥ ነፃና ዲሞክራሲያዊ ምርጫ ነው ብሏል። ያ ማለት ደግሞ ለህወሓት እንደዚህ አይነት ሀሳብ ተቀባይነት የለውም። ስለዚህ ህወሓቶች ኦባሳንጆ ለአብይ መንግስት ያደላል የሚል ሀሳብ አቋም ይዞ ኦባሳንጆን አንፈልግም ብሎ ሊሆን ይችላል። ሌላው ኦባሳንጆ መቀሌና ፊንፊኔ መሃል ሲመላለስ በተለያዩ ወቅት ላይ ከጠቅላይ ሚኒስቴሩ ጋር የስንዴ ማሳን እየጎበኘ ታይቶ ነበረ። ያም ነገር ህወሓት ኦባሳንጆ ላይ አመኔታ እንዲያጣ አድርጎት ሊሆን ይችላል የሚል ሀሳብ ነው። ይህም ሆነ ያ በአሁኑ ወቅት ግን ህወሓት በአፍሪካ ህብረት በሚመራው የአደራዳሪ አካል ስር ወደ እርቀ ሰላም ድርድሩ እመጣለሁ የሚል በቅርቡ ዶክተር ደብረጽዮን ገልጸው ነበር።
ለምንድን ነው እንደዚህ አይነት ውሳኔ ዛሬ ላይ የወሰኑ የሚለው ስናይ በቅርቡ በተደጋጋሚ የሚወጡ መግለጫዎችን ስናይ የኢትዮጵያ ሰራዊት ከኤርትራ ሰራዊት ጋር በመጣመር ወደ ሽራሮ አካባቢን ተቆጣጥሯል የሚል መግለጫን ያወጣሉ። ይሄ ደግሞ ምንድን ነው የሚያመለክተው? ህወሓቶች በአፍሪካ ህብረት ለመዳኘት ውሳኔ ላይ የደረሱበት ዋነኛው ምክንያት የፌዴራል መንግስቱ በወታደራዊ ዓለም ላይ ብልጫ እየወሰደ ስለመጣ ሊሆን ይችላል የሚል ሀሳብ እንዲነሳ ያደርጓል ማለት ነው። ይህም ሆነ ያ የኢትዮጵያ ጉዳይ በሰላም ማይፈታ ከሆነስ ምንድን ነው ሊፈጠር የሚችለው የሚለው ነው። በነገራችን ላይ በኢትዮጵያ ጉዳይ ላይ በአሁኑ ወቅት እጃቸውን ማስገባት የሚችሉ ሀገራት በጣም እየበዙ ነው። ከሁለተኛው የዓለም ጦርነት በኋላ ቀዝቃዛው ጦርነት በነበረበት ወቅት ላይ ዓለም ላይ ሁለት ኃያላን ሀገራቶች ናቸው የተፈጠሩት፣ አሜሪካና ሶቪየት ህብረት። ዛሬ ላይ ያ ታሪክ ተቀይሯል። ሁሉም በሀገራት ውስጣዊ ጉዳይ ላይ የራሱ ፍላጎት አለው። በፖለቲካው፣ በኢኮኖሚው፣ በተለይ በኢኮኖሚ ጉዳይ ላይ ለምሳሌ በኢትዮጵያ ውስጣዊ ጉዳይ ላይ ሶማሌ እጇን በኢትዮጵያ ጉዳይ ላይ እጇን ማስገባት ፍላጎት ሊኖራት ይችላል። ጅቡቲ እንደዛው፣ ኤርትራ እንደዛው፣ ኬንያ እንደዛው፣ ሱዳን፣ ግብፅም፣ ሳውዲም፣ ቻይናም፣ ቱርክም ሌሎችም የየራሳቸው ፍላጎት ሊኖራቸው ይችላል። ያኔ እንኳን ብናይ በቀዝቃዛው ጦርነት ወቅት ላይ በኮሚኒዝሙ ዓለም የነበረችው ራሻ ወይም ሶቪየት ህብረት ሰሜን ኮሪያን፣ በካፒታሊዝሙ ርዕዮተ ዓለም አራማጅ በነበሩ እንግሊዝ፣ አሜሪካ ደቡብ ኮሪያን ያዙ። አንድ ቋንቋ፣ ተመሳሳይ ባህል ያላቸውን ኮሪያኖችን ሁለት ቦታ ነው የከፈሏቸው። ከሁለተኛው የዓለም ጦርነት መጀመር ቀደም ብሎ የተወሰኑ ዓመታትን ቀደም ብሎ ቪየትናሞች የነፃነት ትግል ከፈረንሳይ ጋር ቀኝ ገዢ ስለነበረች ከፈረንሳይ ጋር የነፃነት ትግል እያደረጉ ነበር እና አሜሪካ ፈረንሳይን ደግፈው ቪየትናም ውስጥ ገቡ። ሆኖም ግን ያሰቡት ሳይሳካላቸው ቀረ። ቪየትናም ሁለት ቦታ ተከፍላ የነበረችው ቪየትናም ተመልሳ አንድ ልትሆን ቻለች ማለት ነው። በአሁኑ ወቅት በኢትዮጵያ ውስጣዊ የፖለቲካ ሽኩቻ፣ የእርስ በርስ ግጭቶች እና ጦርነቶች ውስጥ እጃቸውን የሚያስገቡም ለማስገባት ዝግጁ የሆኑ ወይም ደግሞ ፍላጎት ያላቸው ድብቅ አጀንዳ ያላቸው ብዙ ሀገራት ሊኖሩ ይችላሉ ማለት ነው። ከዛ አኳያ የኢትዮጵያ ውስጣዊ ችግር በሰላም ካልተቋጨ በስተቀር እነዚህ ሁሉ ሀገራት በየፊናቸው እጃቸው የሚያስገቡ ከሆነ ለሀገሪቷ የወደፊት እጣ ፋንታዋ ትልቅ አደጋ ሊገጥማት ይችላል የሚል እሳቤ ነው። የፌዴራል መንግስቱ እንደ ፌዴራል መንግስት ከህወሓት በበለጠ ያው ፌዴራል መንግስቱ ላይ ጫና ይኖራል። ምክንያቱም ሀገር ነው የሚመራው። ሀገራት ደግሞ የውጭ ግንኙነት የሚያደርጉት ከክልል ጋር ሳይሆን ከሀገር ጋር ነው። ከዛ አኳያ የፌዴራሉ መንግስት ላይ ጫና ይኖራል ያልኩበት ምክንያት ይሄ ነው። ሁለቱ ሀገር አካላት ቲፒኤልኤፍም የፌዴራሉ መንግስትም አቋም ላይ የተመረኮዘ ሳይሆን ሀሳብ ላይ የተመረኮዘ ድርድር ቢያደርጉ እና ወደ ሰላም መጥቶ ያለውን ችግር ተነጋግሮ ቢፈቱ ለዚህች ሀገር ይጠቅማል የሚል እሳቤ ነው ያለኝ። ስለተከታተላችሁኝ ከልብ አመሰግናለሁኝ።